ሰላም ቤተሰብ እንዴት ናቸው? ደህና ናቸው አለን። እግዚአብሔር ይመስገን ሁሉ ሰላም ደህና ነኝ። እንዴት ናችሁ? አለን። ቤተሰብ ተጠፋፋን። እንዴት ናችሁ? ደህና ናቸው ያለውላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ክብሩ ይስፋ ለመድኃኔዓለም። እና ቤተሰብ ዛሬ ሰሞኑን በጣም ጠፍቻለሁ። በእርግጥ ስራ ነው፣ ያው ታውቁታላችሁ ያለውን ነገር ሁሉን ነገር ስራ ነው በብዛት ማለት ነው። ለዛ ነው የጠፋው። እና እናንተ እንዴት ናችሁ? በስማም ላይክ እያደረጋችሁልኝ ነው፣ ሸርም እያደረጋችሁልኝ ነው፣ ሰብስክራይብም እያደረጋችሁ በጣም አመሰግናለሁ። ወዶች እግዚአብሔር ይስጥልኝ፣ ክበሩልኝ ባላችሁበት ላለሁም ወደ ሀገር ቤት የምትገቡ በሰላም ወደ ሀገራችሁ ያስገባችሁ፣ እዚህ ያላችሁ ሰላም ስራ ይሆንላችሁ ማለት ነው። እና ወዶች ዛሬ ትንሽ ነው የምላችሁ የእነ አብርሃምን ቪዲዮ ሰሞኑን እየተከታተልኩ ነበር። ያው ስራ ስለሆንኩ ኤርፎን ላይ አድርጌ ሰማቸዋለሁ ምናምን ማለት ነው። እኔው ምን ልላችሁ መሰላችሁ፣ ትንሽ ትምህርት ያስተምራል። ትንሽ ያሁን በተለይ አሁን አለ አይደለም ሴት ልጅ ምን እንደል ታውቃላችሁ? ዝም ብላ አንድን ወንድ ልጅ ስታፈቅር ጅል ምንም አታውቅ ብዙ ነገር እያወቀች ዝም ስትል ጅል ትመስላለች ማለት ነው። በነገራችን ላይ ጅል አንድ ሴት ልጅ ለትዳር ወይ ለሆነ ነገር ታማኝ ስትሆን ጅል ወይ ደግሞ እንትን ሆና ሳይሆን ያንን ህይወቷን ጠብቃ ለማቆየት እንትን ለማለት እንጂ ጅልነት ወይም ደግሞ ቤተሰብ አጥነት አይደለም ማለት ነው። ብዙ ልጆች ማለት ነው አሁን ሩታን ሲናገሯት ምናምን እሰማለሁኝ። ይቺ ቤተሰቧን የማታከብር ክብሯን ዝቅ ያደረገች ክብረ ቢስ ምናምን ቤተሰብ አለች እንደ አንቺ ምናምን ሲሏት እሰማለሁ ማለት ነው። እና እነሱ ደግሞ ምን አደረጉ መሰላቸው? ይህን እንደዚህ የሚሉ ከሆነ ለምን እንዴት ሴት ልጅ ለኑሮ እንጂ ቤተሰቧን ማን ዝቅ እንደማያደርግ ለምን አናስተምራቸውም ብለው በደንብ እያስተማሩ ነው ማለት ነው። ምክንያቱም ለትዳር ታማኝ መሆን ቤተሰብ ማጣት ክብር እንትን ማለት አይደለም ማለት ነው። ምክንያቱም አፈቀርኩ ብላ ስላወራች አይደለ ክብረ ቢስ ምናምን የተባለችው። በነገራችን ላይ ማፍቀር ክብር አይደለም። ክርስቶስ እኛን ሲያፈቅረን ጅል ሆኖ ወይ ደግሞ ክብሩን ጥሎ አይደለም እኮ ለእኛ ብሎ የተሰቀለው። እኛን ስለሚወደን ለእኛ ብሎ አይደለም የሞተው፣ ለእኛ ብሎ ነው የተሰቀለው። ያንን ማገናዘብ አለባችሁ ማለት ነው። አንዳንድ ሰዎች በራሳችሁ ህይወት ላይ ራሱ የሆነ ነገር እንትን ለአንድ ለምትታገሉበት አላማ ላይ ለዛ አላማ አንድ ሰው ብቁ መሆን አለበት፣ ጠንካራ ምንም ቢመጣ ከዛ ነገር ላይ ፍንቅጭ ማለት የለበትም ማለት ነው። እና ወደ እነሱ ስመለስ ምን አለ መሰላችሁ፣ እንደዛ እያላችሁ ስለሆነ ቆይ ማለት ነው ይሄንን ገበያ እናስገኝበትን ብለው ወደዚህ መጡ ማለት ነው። በነገራችን ላይ ከእነሱም ትምህርት ውጭ ሴት ልጅ ወይም ሴት ልጅም ወንድ ልጅም በአንድ ነገር ላይ ከቆረጠ ቆረጠ ነው። ይህንን ማንም ሰው አትጠራጠሩ። አንድ ሰው እንደ ጅል አድርጋችሁ የምትቆጥሩ ከሆነ ጅል ሳይሆን ብልጥ ነው ያ ሰው ማለት ነው። እናንተን የሚታገሳችሁ ጅል ስለሆነ ሳይሆን ብልጥ ስለሆነ ነው ማለት ነው። እና ስመጣላችሁ ወደ ሀሳቡ ምን አለ መሰላችሁ፣ አንድ ሴት ልጅ ክብሯንም እንትኗንም ማስጠበቅ ትችላለች፣ ጅልነት አይደለም ብለው በአጠቃላይ እያስተማሯችሁ ነው ማለት ነው። ክብር የት ድረስ ቤተሰብ የት ድረስ እንደሆነ እንትን እያሉ እያስተማሩ ነው። ደስ ይላል። እና ምን አለ መሰላችሁ፣ ይሄን የምትልጁ ልጆች በደንብ ተማሩ ማለት ነው። በደንብ በተለይ ሰው የሚሳደቡ ልጆች ይሄ ትምህርት ይገባቸዋል። በደንብ እንትን በሉ እና ለማንኛውም ትንሽ ካሜራውን ርቄው ስለቆየ ነው መስለኝ ጠፋብኝ፣ እየተንተባተብኩ ነው ማለት ነው። እና ወዶችዬ ያመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ፣ አበረታቱኝ። ይኸውልህ ወደ 400 ትንሽ ዘቅዘቅ እያልኩ ነው ማለት ነው። ወደ 400 ለመግባት ማለት ነው። ስለዚህ አበረታቱኝ፣ ተስፋ አድርጉልኝ። በዚህ በ2 ወር ውስጥ 1000 እንኳን እንዲገባ ቢያንስ ተከፈኩት። አሁን
ወር ከሳምንት ሆነኛል። በዚች በ20 ቀን አንድ ሺህ እንኳን ለመግባት አበረታቱ፣ ሼር ኮመንት አድርጉልኝ ማለት ነው። ሀሳብ አስተያየት ካላችሁ ሀሳባችሁን ገለጹልኝ። አመሰግናለሁ ወዶችዬ። ባይ ደህና ሁኑ።